ዛሬ እንግዲህ በጣም የሚገርም የምግብ አሰራር ነው ይዤ የመጣሁት። እንግዲህ ምን እንደሆነ ደግሞ ለየት ያለ ነው። እስከ ዛሬ እርግጠኛ ነኝ ሰርታችሁ አይታችሁ አታውቁ፣ ቀምሳችሁ አታውቁ። ዛሬ የምትቀምሱ ይሆናል እና ከቀመሳችሁት በኋላ ያለዚህ አልበላም ሙሉ ልትሉ ትችላላችሁ። የምግቡ እንግዲህ ምን እንደሆነ ማሳያችሁ ይሆናል። መጀመሪያ ንጹህ ሳህን እንደዚህ አድርገን እናዘጋጃለን ማለት ነው። በጣም ንጹህ መሆን አለበት። ሳህኑ ደረቅ መሆን አለበት። እንዲህ አድርገን ከወለወልን በኋላ በንጹህ ሳህን ላይ ይህንን ለየት ያለ ምግባችን እየወሰድን እናስቀምጣለን ማለት ነው። ይህ እንዴት ነው የሚሰራው፣ ምንድን ነው የሚሰራው የሚለውን ከእናንተ ጋር እናያለን። ለየት ያለ ምግብ ነው ዛሬ። እንዴት እንደሚያምር ይኸውልኝ። ይህንን ካታጠባችሁት በኋላ ያለዚህ ምግብ አልበላም ሁሉ ልትሉ ትችላላችሁ። በንጹህ በንጹህና እንደዚህ ማዘጋጀት አለብን ማለት ነው። በንጹህ ሳህን ላይ እንደዚህ አድርገን ንጹህ ትሪ ወስደን እንደዚህ በንጽህና እንደዚህ እናስቀምጣለን ማለት ነው። እንደዚህ ቆንጆ አድርገን አሳምረን እንደዚህ ካዘጋጀን በኋላ ወደ አሰራሩ እንሄዳለን ማለት ነው። አይታችሁልኛል እንዴት እንደሚያምር ምርጥ ምግብ ነው። ከእናንተ ጋር ነው የምንሰራው። ይህን የመሰለ ምግብ አብረን የምንሰራ ይሆናል። ጠብቁኝ፣ የትም እንዳትሄዱ። እንደዚህ ካዘጋጀን በኋላ አንድ እንቁላል ያስፈልገናል፣ ለዚህ መስሪያ ማለት ነው። አንድ ቲማቲም ያስፈልገናል፣ አነስ ያለ አንድ ቃሪያ ያስፈልገናል። ችኛው ቃሪያ፣ ግማሽ ሎሚ ያስፈልገናል፣ ግማሽ ሽንኩርት ያስፈልገናል ማለት ነው። ይህንን ሁሉ አድርገን እንዴት አድርገን አብረን እንሰራለን። በጣም የሚገርም ቆንጆ የሚጣፍጥ ለምሳም ለቁርስም ለራትም የሚሆን ምግብ አብረን እንሰራ ይሆናል። ተከታተሉ በትህትና። ይህንን እንዴት ካዘጋጀን በኋላ እንደዚህ ቁጭ እናድርግና ይሄን ንጹህ መክተፊያ ወስደን እናዘጋጃለን። ንጹህ መክተፊያ፣ ንጹህ ቢላ እናዘጋጃለን። ንጹህ ሳህን እናዘጋጃለን ማለት ነው። ከትፈን እናስቀምጥበት ማለት ነው። እንደዚህ እናዘጋጃለን። እንደዚህ ካዘጋጀን በኋላ እንደዚህ እናነሳቸዋለን። እንደዚህ እናነሳቸውና እናስቀምጣቸዋለን። እነዚህንም ዲኮሩን እናነሳለን ማለት ነው። እንደዚህ ካደረግን በኋላ እጄን ታጥቤያለሁ። ቀስ እያልን እንከትፋለን ማለት ነው። ቀስ እያልን ቀስ ብለን እንደዚህ እንከትፋለን ማለት ነው። እንደዚህ እያደረግን እንከትፋለን ማለት ነው። እንዲህ ከከተፍን በኋላ ሳህን ውስጥ እጄን ታጥቤያለሁ። እንደዚህ እያደረግን
በእንዲህ አይነት መልኩ እንከትፋለን ማለት ነው። ተመልሼ እመጣለሁ። እንደምታውቁት እንግዲህ በረዶ ለሙቀት ፍቱን መድኃኒት እንደሆነ ታውቁታላችሁ። በጣም ለሙቀት ተፈላጊ ነው በረዶ። የትኛው በረዶ ማለት በጣም የሚቀዘቅዘው በጣም ነው፣ ነጭ ነው፣ በንጽህና ነው የተያዘው። እንደምታዩት አሁን እንደዚህ ከተዘጋጀ በኋላ ያው እነዚህ ሁሉ ያስፈልጋችኋል ብያችኋለሁ። አሁን ወደ አሰራሩ የምንሄድ ይሆናል። ተከታተሉ። መጀመሪያ እነዚህ ልላንሳና ደግሜ ወደ አሰራሩ ስለምንሄድ ከጨረስን በኋላ ዲኮር ማድረግ እንችላለን ማለት ነው። ይህንን እናነሳዋለን ለጊዜው። ከዛ ይህንን ወስደን እንዴት እንደምንሰራ ወደ አሰራሩ እንሄዳለን ማለት ነው። አሁን አሰራሩን አብረን የምናየው ወደ አሰራሩ መተናል ማለት ነው። እንግዲህ ቃሪያም አያስፈልግም፣ ሽንኩርትም አያስፈልግም፣ እንቁላልም አያስፈልግም፣ ሎሚም አያስፈልግም። ስለዚህ አሁን አሰራሩ እንዲህ ነው ማለት ነው። አሰራሩ እንደዚህ ነው ማለት ነው። ጤና አዳሞችን እናመጣለን። ዳንባል ያለንን አትክልት ካመጣን በኋላ እንደዚህ አድርገን በረዶውን እየወሰድን እያደረግን ያለንን አትክልቶቻችን ላይ ማድረግ ይቻላል ማለት ነው። እንደዚህ ያደረግን ሁሉም ላይ እናደርጋለን። እንግዲህ የዛሬው አሰራራችን ይሄን ይመስላል። እናንተም እንዲያደርጋችሁ መሞከር ትችላላችሁ። ለአትክልታችሁ እንደዚህ ያደርጋችሁ እናንተም ማዘጋጀት ትችላላችሁ። በእንዲህ አይነት መልኩ በረዶ ተጠቅመናል ማለት ነው ለአትክልታችን ምግብ እና ሎሚ ማድረግ ትችላላችሁ ከፈለጋችሁ፣ የሎሚ ጨምቃችሁ ማለት ነው። እንግዲህ የዛሬው አሰራራችን ይህን ይመስላል። እናንተም በቤት ውስጥ እንደዚህ ሞክሩ እያልኩኝ በሚቀጥለው ደግሞ በሌላ እስከምንገናኝ እዚህ ላይ ሰናበታችኋለሁ። ዛሬ የበረዶ ምግብ አሰራር ይህን ይመስላል ማለት ነው። ከበረዶ ይህን የመሰለ ምግብ ሰርቼላችኋለሁ ማለት ነው። እንግዲህ እናንተም ሰርታችሁ መሞከር ትችላላችሁ። መልካም ጊዜ ተመኘው። ጸጋና ሰላም ይብዛላችሁ። ባባይ። ከየት እናገኛለን ለምትሉ ደግሞ አድራሻውን ልጠቁማችሁ። ቆይ ይኸውና በረዶ እዚህ ጋር አለ። ከዚህ መውሰድ ትችላላችሁ። ንጹህ ፈልጋችሁ ንጹህ ያልተረገጠ ያልቆሸሸ በረዶ ከዚህ ላይ መውሰድ መጠቀም መሞከር ትችላላችሁ። ምርጥ የሆነ ምግብ ነው። እናንተም ሰርታችሁ ሞክሩት። የበረዶ ምግብ መልካም ጊዜ ይሆንላችሁ። ጸጋ ይብዛላችሁ። ባባይ